ማሚኪ አሁን እኔ ካወቅኩ ጀምሮ ማለት ተመሳሳይ የሰውነት አቋም ላይ ዝቅ ማለት ከፍ ማለት ምንድነው ሚስጥሩ? ታጋሽ መሆንን አውቃለሁ። ስለዚህ እሱ አንድ ነው። እንደገና ነገር አታሳድርም፣ ወደ ውስጥ አይገባም። ምክንያቱም ማብሰልሰል እኔ ጤናን ይጎዳል ብዬ አስባለሁ። እንደዛ አይነት ነገር የለብህም። ከዚህ ውጭ ያለ ስፖርት አለ፣ አመጋገብ አለ፣ ምንድነው የምጨምርበት ስፖርት የምጨምርበት ስፖርት እሱ ጥርቅም አድርጋ ያዝከው ሰውነትን ማለት ወደ ጥርቅም ይላል። አያዝም እኮ የኔ ሰውነት እንደው ችግር የመሰለው አንደኛ ከብዶኛ ያቅም ሰውነቴ እውነትን ነው። አዎ እሺ። እና በጣም ኮምፎርታብል ነኝ እንትን ላይ። ስለዚህ ልቀንስ ምናምን ብዬ አስቤ አላውቅም። ግን ያልከው ነገር ሳስበው ምንድነው መሰለ እኔ በእንቅልፌ ነው የምለካው የአእምሮዬን ሰላም። እኔ አሁን በቃ ትንሽ ሊጋደም ብትል እንደ ብትለኝ እንድች ብዬ ሸለብ አድርጎኝ ይሄዳል። ምንም ችግር የለብኝም። እንቅልፍ ነገር ወደ ካለ ግን በቃ እንቅልፍ ይከለክለኛል። ስለዚህ አሁን ማታ ለምሳሌ ተኝቼ እንዲህ ካገላበጠኝ ምናምን ቁጭ እላለሁ። ምንድነው የሆንኩት ምናምን ላለሁ ከዛ አስቤ ደርስበታለሁ። ከእንቅልፍ አይበልጥ ምናምን ብዬ ከራሴ ጋር እንዲህ ቢቀርስ ምናምን ብዬ አሁን የተውኳቸው እንትኖች አሉ። አሁን ከአንዳንድ ሰዎች ጋር አብረን ስራ ጀምረን ብቻ ከጀርባ ምናምን እንትን የሚሉት ነገር አለ አይደለም። በቃ አይዲያ እንትን ብለህ እንዲህ እንስራ ብለህ ምናምን እንዲህ ሊናጠቁ ምናምን ሲፈልጉ ረብ ያደርጋል። አዎ ግን ከዛ እንዲህ የሆነ ከቢሮዬ ሁሉ ከተከራየሁበት ቢሮ እንዲህ ኮቴን እንኳን ሳላወልቅ ወጥቻ አውቃለሁ። በዛው እስከ በቃ እዚሁ ኮቴ ወንበሩ ላይ እንደተንጠለጠለ በቃ ወጣው። የዛን ቀን የምተኛው እንቅልፍ አይመስልም። እና ሰላሜን በጣም መጠበቅ ፈልጋለሁ። በቃ አንድ ያለኝ ትልቅ ነገር ብዬ የማስበው ሰላሜና እንቅልፌ ነው። ስለዚህ ምንም ነገር ከሰላሜ በላይ ሊሆን አይችልም። እንደውም አንዴ ልክ እንዲህ አይነት ነገር እኔ ገጥሞኝ ታስታውሳለህ? ስሙን አናንሳውና ልክ ስቶ ፊት በራል። አንተ ሽማግሌ ነበርክ ማለት ነው። ልክ ስትቶ ፊት በራል። በቃ ረፍታዬ በቃ ትልቅ እኮ አሁን አስበው አሁን ተካሰህ ምናምን 5 ዓመት ፋይል እያስክ ብትመላለስ አስበዋል። እኔ አንድ እንትን ልንገር እንደው ላጫውት። ምን ሆነ መሰለህ የሆነ የኔ እናት ክሊኒክ ነበራትና ንግድም እንዳትለው እንጂም እንዳትግራ ያለው ነገር ነው። እና እንደው በሱ በኋላ አጫውታለሁ። ግን የሆነ አንድ እንትን ገባ። የሆነ ነርስ ሰውዬ መጣ ከንትን ተባረረ ነው አለ። ከ12 ነበር የምሰራው አለ። ስራ ፈልጎ ነው የመጣው። ትንሽ ክሊኒክ ናት፣ 4-5 የሚሰራባት ክሊኒክ ናት። እና እናቴ እንደ ነርስም ሰራለች እንዳስተዳደርም ነገር ናት። እና መጣና በቃ ልጆቼ በቀልበት ናቸው ምናምን ሲላት ማታ ከፋዘር ጋር ተጣልታ አደረች። መቀጠር አለበት ነው። አዎ እንዴ እኔ እኮ የክሊኒኩ እኮ ባለቤት ነኝ። ማን ነው እንደ ነርስ ስሪ የምትለኝ? አንተ ማን ስለሆንክ ነው? ያኔ ጉልበታቸው ነው ታያቸው። አዎ በቃ የነርሷን እንትን ትታ እኮ ለሱ ለመስጠት ነው። እሱ እንደዛ ሆኖ ገባ ማለት ነው። ገባና ከዛ አባቴ ማረፈ፣ እናቴ ማሟት ነበር ምናምንና ክሊኒኩን የማስተዳደር ኃላፊነት የኔ ሆነ። እሺ በኋላ የሆነ ስራ አግኝቶ የሰው ልጅ የክፋትን ጥግ ልነግርህ ነው። የሆነ ስራ አግኝቶ መልቀቂያ ምናምን ቢለኝ ምን አለበት? እሺ ስራ አገኘው አለኝ። ኤንጂኦ ውስጥ የሆነ ምናምን ስራ አገኘውና ዶንኪ የእናት ደግነት ምናምን ቤተሰቦቹ ምናምን አለና እንትን በቃ ልምድና እንትን ምናምን ጻፍልኝ። ጻፍና አንተ አልኩት። እሺ ጻፍና አንተ ችግር የለውም ምናምን እንዲህ አላነበውም እንትኑ ማተምና ፊርማ አድርገህ ሰጠህ። አንድ ነው እንደ ሰጠሁት 5 ለእንትኑም ብሎ ለካ ያስተካከለኝ ነው። ከዛ የሆነ ቀን ፍርድ ቤት መጥሪያ መጣብኝ። እሺ ምን ይላል ደሞ እንትን እንደዚህ ስራ በድሎኝ ምናምን ብሎ ከሰሰኝ ማለት ነው። አባሮኝ ምናምን ለካ አንዱ እንትን
በቃ እንድትለቅ ምናምን እንደዚህ ብትልልኝ ይረዳኛል ምናምን ብሎ ነው እንዲያስተካክለኝና ከዛ ፍርድ ቤት ደራደርክ ምናምን ብዬ ስሙን ጠርቼ እኮ ወጥቻለሁ። እምዬ ፈልጌ ነበር በዛው ትትና የፍርድ ቤት መጥሪያዋል ወይኔ ይኸውልህ። ከዛ ተናደድኩ፣ የመጨረሻ ተናደድኩ እና አልገባኝም ነበር ከሳይ ነው የምራን አላ በቃ የራሴን ክሊኒክ መክፈት ፈልጌያለሁ አለ። ስለዚህ 100,000 ብር ያስፈልገኛል። አሁን ከተካሰስን አለ 200,000 ብር ትከፍለኛለህ፣ ግን በቃ ጥሩ ሰዎች ስለሆናችሁ በ100,000። ከዛ እህቴ ውጭ አለች፣ ደወልኩላትና ይኸውልሽ እንደዚህ ነገር ተፈጥሯል እንደሚወስድ አውቃለሁ ብሩን፣ ግን ቢያንስ በሚፈልግበት ሰዓት ማግኘት የለበትም እንካሰስ አልኩኝና ተካሰስን ማለት ነው። ስለ ሰላም ልነግርህ ነው። ሰውየው ወንድሜ በጣም በቃ ክርክርና ችሎት ምናምን በቃ ስራው እንጀራው የሆነ ማለት ከሕክምናው ይልቅ ወደ ጥብቅናው የሚያመዝን ሰውዬ ነው። ፍርድ ቤት ቤቱ ነው። በቃ ዶሴን ይዤ ሄድኩኝ። አንተ በሶስተኛው ቀን እንትን ሆንኩ። ይሁንን መንፈስ ሁሉ ድክም አለ። ለካ ይሄ የጠብ ምናምን ቦታ አይደለ? ፋይልህን ይዘህ እንደዚህ የጎን እየተያየ ተጠብቃለህ። እና አቶ ሚካኤል ነው ሲባል ትገባለህ ፍርድ ቤት ምናምን። ደግሞ ምን ሰራይ መሰለህ ልብስ ሲለብስ የሆነ የነተበ ቆዳ ጃኬት ያደርጋል ፍርድ ቤት ሲመጣ የነተበ ምናምን። ከዛ እንትን ብሎ ደግሞ መነጽር ደግሞ አንድ በዚህ በኩል አንድ የሌለው እንዲህ ማስቀመጫው አለ አንድ የሌለው እንደዚህ ብሎ ምስኪን እንደዚህ ብሎ ይቆማል። እኔ በ100 ኪሎ እንደዚህ ተራራክዬ ቆማል። ዳኛ እንደዚህ ታይልና እንትን ፊውዳሉና ጭቁኑ ምናምን ነገር አለ ማለት ከበርቴውና እንደዛ አይነት ነገር ነው የሚታያትና እኔ እዚህ ጋር ክቡር ማን ጠየቀ? እሺ ስለሰማት በዛ ልክ ተከራከርንና ላሳጥርልና ወሬው ከዛ የሆነ ለፍርድ ሊወሰን ሲል በቃለ መሐላ ላይ የሆነ እንትን አስገብቷል ሲባል ምን ሲል ይግባኝ ሲል ምናምን ሲል 2 ዓመት ከምናምን ሆነ። 2 ዓመት እንቅልፍ አጣሁ እኔ ማለት ነው። እና ለመንኩኝ በቃ እሺ ውሰድልኝ ብሩንና ምናምን አልኩኝ። አይ አሁንማ በዚህኛው ያስጨምራል ትንሽ ምናምን አለ። በቃ የራሱ ጉዳይ እና አንድ ቀን በቃ አሁን ዛሬ የመጨረሻ ውሳኔ ነው ተብሎ ሲሄድ አቶ ሚካኤል እንትን የአቶ እንትና በቃ ለማላ እንትን ስላስገቡ መልስ መስጠት እኔ አልሰጥም ከዚህ በኋላ መልስ አልኩ። በቃ እኔ ያለው አለ አይደል የሁለት ሰው የክሊኒክ እኮ እንትን አይመስልም እንዴ የዘር ማጥፋት ወንጀል ነው የሚመስለው እኮ ፋይሉ እንዲህ የሚጽፈው ምናምን እና ኬዙ ያለቀ ቀን አልቆ የተዘጋ ቀን የተኛሁትን እንቅልፍ እኔ ነኝ የማውቀው። ማለት ሰላም ምን ማለት እንደሆነ ማሰብ አልችልም። ልጻፍ ብል መጻፍ አልችልም። የሆነ ነገር ስሰራ መሀል ላይ አእምሮ ይይዘኛል ምናምንና ሰላሜን በጣም ነው የምፈልገው። በጣም ነው የምጠነቀቅለት። ምን አለ ከሱ ለሰላሜ በጣም ነው የምጠነቀቅለት። ግን ኬዙ ባይዘው ምን እንደው ታውቃለህ እንደተፈረደ በቃ አልከራከርም አልኩኝ። ከዚህ በኋላ ስለማልከራከር በቃ ባለው ፍረዱ እናንተ ታያችሁ ምናምን ይሄ እኮ ይጎዳውታል። በቃ ይጎዳኝ ከዚህ በላይ ይጎዳኝ። በኋላ ፍርድ ውሳኔ ሲሰጥ ምን ተባለ? በቃለ መሐላ ማአት ነገር ያስገባል ከማልና አቶ ሚካኤል እንደዚህ በድለውት ምናምን ይልና ሆኖ ይላል አቶ እንትና በዚህ ቀን ያስገቡት በቃለ መሐላ ያስገቡትና በዚህ ቀን ያስገቡት ይጣረሳል እርስ በርስ በቃ ጀረ ራሱ ጋር ሲከራከር ነው የከረመው። ስለዚህ ይሄ ተአማኒ እንዳልሆነ ያሳያል ምናምን አሉና 2,000 ብር ስጠው። ወይ አሁን ልስጠው ብዙ ፊታችሁ ልስጠው ካሎት እሺ ይኸው በቃ አሁን ልሂድ አይደለ ጨርሰናል። እና ሰላሜን በጣም ነው ልክ አሁን እንዳልከው አይነት ስራቸው ፍርድ ቤት የሆኑ ሰዎች የኛ ሰፈር ልደታ ነው። እናንተ ሰፈር ልደታ ነው እና ብዙ የኛ ሰፈር ልጆች ችሎት ቁጭ ማለት ልምድ አለ። እኔ በፊትም ነግሬያለሁ። አንዳንዴ እየሄድኩ የማይባቸው ጊዜ ነበሩና አንድ ጓደኛዬ ሲነግረኝ
ወር የሚከፍል ፓርኪንግ የወር የሚከፍል አለ። ስራው መካሰስ ብቻ ነው። በቃ ፍርድ ቤት ነው ስራው። እና ምንድነው የሚያደርግ እሱ ደግሞ የሆነ ውል ምናምን ሄደህና በሆነሽ በአንዲት ቃል ምናምን ይሸውድህና ሄደህ የምትከሰው አንተ ነህ። እሱ መጀመሪያ ጭሏል። በቃ ያንን ወስዶ ሄደህ አንተ ትከሰስ። እሱ ፓርኪንግ የወር ነው የሚከፍለው። ቆም እያለ እያየህ ይመለሳል። መጨረሻ ለእሱ ነው የሚፈረደው። እና እኔ ቦጋልኩ አለ ወንድሜ ቦጋልኩና እንዴት ይሆናል እንዴ ምናምን ብዬ ድሮም ሳትማከር ከቤተሰብ ጋር ያደረክ ምናምን እያለ አብሬው ሄድኳል ፍርድ ቤት ቀጠሮ እና እስክንጠራ ከፊታችን ቁጭ ብሏል አለ እሱ። እኔ ከወንድሜ ጋር ከኋላ ቁጭ ብቻለሁ አለ። ውስጥ ያሯል አለ። ምንም የተናገርኩት ምናምን የለም። ድንገት ዞረና ክቡር ዳኛ ይሳደባል አለኛል። ይሄው ወንድሙን ይዞ መጥቶ ምናምን ሲላል ተነስጣ ተባልኳል። እሺ ብዬ ወጣሁ። በቃ ቀረዋል። ልምድ አላቸው። አዎ ልምድ አላቸው። እነሱ ልምድ አላቸው እና ምንም በቃ እና ግን ሰላም የሚባለው ነገር ይጠፋል። ከዛ በኋላ አያውቁትም ነው የምለው የሰላም ነው። አዎ በጣም እኔ ይዤው ሄድ ነበር እንከራከርና ስንወጣ ወዴት ነው ሚኪ ይለኛል። ወደ ፒያሳ ተሸኘኝ እና ገባ ምናምን ይዤው ነው የምሄደው እኮ እሱም ደፋር ነው እና እንትን አንዴ እህቴ እንዳጋጣሚ ከውጭ መጣችና አንድ ቀጠሮ ላይ ነበረችና እንዴ ደስ ስለሆነ ቁጭ ብላለች። ባንዳን ቀመጣ አትወጣም እንዴ አትሄድም እንዴ ምናምን ስለው አብዳ በቃ እንዴት እሱን ደግሞ ይዘት ሄዳለህ እንዴ ምናምን አለ። ግን በቃ እንዴ ጠላት ማረግና ምናምን ምንም አስፈላጊ አይደለም። ግን እዚህ አሁን የኛ ሰፈር የኪነ ጥበቡ አካባቢ አልገጠምህም እንደ አይነት ነገር? እንደው ሚኪ የኔን አክቲንግ ነው የደገምከው ምናምን የሚል ሰው አለ። እንትንን ሰራችሁት አይደለ ምናምን ብሎ የቱን ያቺ እንትን ያልኳትን ቀየር አድርጋችሁ እዛ አይደል እሱን እንትኗን ዞር አድርጋችሁ ምናምን አላየሁትም እኮ ያንተን አይተው እሱን እንኳን ምናምን በቃ ምንም ልትከራከሩ እንትን ማለት እኔ ሳወራው መጠርጠር ነበረብኝ። እኔ ፊት እኮ አይደለም ያወራው ጉጃም ነው ያወራው እኮ ግን ሳወራው መጠርጠር ነበር። ግን ትችሉታላችሁ እንትኑ አለ አይደል ቴክኒክ ትችሉታላችሁ። ምክር እመከራለሁ እውነት ለማለት ያው ዝም ብዬ እሰማለሁ። እኔ እንደውም አንድ ጓደኛዬ ተጣላ አበዛው አንተ ማለት ምናምን ብሎ ቲያትር ላይ ኮረስ በቃ እድሜውን ኮረስ ነው ሰውየው ወይ ጦር ይዞ በጀርባ በኩል ያልፋል ምናምን አይነት ነገር ነውና ሚኪ ደህና ነገር ስታውን ግን የሆነች ናስት ቁጭ በል ምናምን ብሎ ትንሽ ስታረግ ትንሽ ምናምን አለ። እሺ ስል ምንድነው የምታወሩት አለ አንድ ወዳጄ። አይ እየመከረኝ ነው አይደል ልመከርበት ሁለታችንን ማባረረ አንተን ዝም አንተን ቁጭ ብለህ መስማት አንተ ደግሞ ደፈር ሁለታችን ተለያየ አቅጣጫ ደግሞ አንዴ ቁጭ አደረገኝ። አስተያየት ነው ሰጥ ፈልጋለሁ እኔ አንተን በዚህ እንትን አልጠብቅም ምናምን ብሎ በስርዓት በቃ ሻይ ቤት ተቀጥሬ ምናምን ቁጭ ብዬ አለው እንዴ ይሄ ፊልም እኮ እቺ ልጅ እኮ የለችም እኔ ፊልም ላይ ወይ እንትን ነው ለካ ሰምተህ ምን ላድርገው ታዲያ ሊያመጣው ነው ብሎ እኔ ጋር ሊደርስ ነው እያልኩ ስጠብቀው ኧረ እቺ ልጅ እኔ ጋር የለችም ወይ እንትን ፊልም ነው ለካ ያኔ ሲጠራኝ ሳያስበው ማለት ነው። ቡና ልድገም እንጂ እሺ ካለ አፈጣር ላንደኝ በጣም እሺ አንተ ስትጠጣ ማየት የለብኝም ነበር ቦምብ ይሆናል ታዲያ ባንዱ ጠባልክ ጋስኳ ይኸውልህ ይሄንን ቀረጻ ባለን ጊዜ ቡና የሚሰጡን ስፖንሰር ያደረጉን ዛይንስ ይባላል። አረ ኦኬ ይኸውልህ የሚገርም ኬክ አላቸው። ያ ስትከፍት የበላው ማለት ነው። ኦኬ እሱ ማለት ነው። እና ሌላም አላቸው እንደዚህ በትንንሹ በእንትን በካርቶን እያደረጉ የሚሸጧቸው
የሚገርም ነው። በቃ ምን ጊዜም የማይቀያየር። አረ የት ነው ቦታቸው? ሰሚት ለስላሳ ፋብሪካው ጋር አለ፣ እንደገና ሳፋሪ ጋር አለ። ይሄ ደግሞ ለቡ መብራት ኃይል የሚባለው ሰፈር አለ። የሚገርም የበዓል ቀን ግርግር ነው። ታው እንጂ ግን በቃ ኬክ አታጣም። በቃ ሄደ ቀጥታ በቃ ይዘን ሄድ ብቻ። ማንኛውም ቀን ከሄድክም ባለፈው እንደነገርኩ በ10 ደቂቃ ታገኛለህ። ቡናቸውም እንደምታየው በ10 ደቂቃ መንቶርታ አረ ቆም ብለህ እስቲ ኬክ ስጡኝ ስላለ አረፍ በል ትባላለህ። በስሪዲ ነገር ነው የሚሰራው። ውስጡ ወደፊት ነው። ስማ እንጂ ወዳጄ የቲቪ ተከታታይ ድራማ ምን መሰለህ ቁጭ ብዬ ተከታታይ ያየሁት ገበና ነበር። ኦኬ። ከዛ በኋላ ያንተ ያለበት የእግር እሳት እንግዲህ አጋጣሚ አይደለም ይሄ። ከዛ ምን ልታዘዝ ቀጥሎ ደግሞ እንትን ያሁኑ ግራቀኝ እሱን እንደውም በሆነ ጊዜ መልሽ እየከፈትኩ ያሉ እስካሁን እስከ ትናንት ድረስ ማለት ነው። እንደውም የሚገርም አሁን እሱ ላይ ይሄ የሻለቃ ዳኛ ገጸ ባህሪ አማቻቸውን በጣም የሚጠሉት የሚፈሩት ነው። ይፈራ ዊ ነው የሚሉትና የመጀመሪያው ኤፒሶድ ላይ ምናምን ስላየሁት በጣም ጠብቄው ነበር እሱን መስመር ማለት የዚህ የአማቻቸው ነገር ሄዶ መጨረሻ ላይ ወይ የሆነ ፍርድ ሊያዛቡ ይችላሉ። ያ ነገር ሲነሳባቸው ምን ያስተካክሉ ያውቃሉ እሳቸው። ግን የበለጠ ወይ ደግሞ ድንገት ጥሩ ፍርድ ሊፈርዱ ይችላሉ በአማች የተነሳ እና እንደዛ አይነት ላይን ጠብቄ ነበረ። ልክ ነህ። የሚገርመው በጣም አሪፍ ነው ያየው። እኛም አሁን ስትሬስ እንደውም ሁለተኛው ክፍል ላይ ስትሬስ ሰተን የአማችየው ምስሉ ይታያል መግቢያው ላይ። የሆነች ተምብሌል ላይ አይቻሉ የተኙ ሴትዮ ታሞ የተኙ ሴትዮ አሉና እሱኛውን መስመር አስበነው ነበር። አንደኛ ከኮርቱም ከፍርድ ቤቱም መውጫ ይሆኑናል ብለን አስበን ነበር። ወደ ግል ህይወታቸው እያንዳንዳቸውን የግል ህይወት እዛ እንትን ላይ የምታያቸው እኚህ ዘራፍ ባሉ ቁጥር ሰው የሚያንጠረጥሩ ሻለቃ ዳኛ ያላቸውን እንትን ይሄ ከጳጳሱ በላይ ካቶሊክ ነኝ የሚል ከዋናዎቹ ከኮሚኒስቶቹ ከሌኒን በላይ ኮሚኒስት ነኝ የሚል ደግሞ አቃቤም ቤቱ ሄዶ ተደብቆ ጽዋ እንትን አድርጎ ነገር አድርጎ የሚወጣ ሰውዬ ምናምን አይነት እዛ የመቶ አለቃውም አራርሶም በቃ ያለው ፍራስትሬሽን እንዴት በቃ ኑሮ እንትን እንዳደረገው የሚያምነውን እና የሚፈልገው መሆን አለመቻል እንዴት አይነት የኑሮ ዝብርቅርቅ ውስጥ እንደሚከተው ግሮሰሪ ውስጥ ቁጭ ብሎ ምናምን የምታየው አይነት ነገር አድርገን ይዘነው ልንወጣ እናስብ ነበር። ጥሩ ነበር እና በትክክል እንዳየኸው ለሱ እያዘጋጀናቸው ነበር። ሴትዮዋን ደግሞ ሴትዮዋን እኮ በአይዲያ ደረጃ ካስት አድርገናቸው ነበር። አላናገርናቸው ይታወቃሉ እና በጣም ቀጭን አጭር ቶታሊ ተቃራኒ ከአበበ ባልቻ ጋር ተቃራኒ ብሎ ነው የሚያንጠረጥሩት። ግን ቃል አመድ የሚያደርጉት ማለት እና እሱኛው በዛኛው መንገድ እንሄድበት በጣም አሪፍ ነበር። እኔ እንደውም ድንገር አይደለም የሆነ ሰው በቃ ሞት ነው የሚፈርዱበት ስቅላት ስትል እሳቸው ድንገት ሞቱ ሲባል ደስ ብሎት ነፃ እንደዛ አይነት ነገሩ። ግን አንተ እንደ ግራቀኝ እንጃ የወደፊቱን ታሳየኝ ይኖራል አልተወንክም። እንደሱ አይነት ትወና የእውነት እኔ ሁሉንም አይቻለሁ። እንግዲህ አንተ የሰራንበት ሌላ ደግሞ ልጨምርልህ። እኔ እስከዛሬ ድረስ 3 ስክሪፕቶች አንብቤያለሁ። የተለያዩ 3 ስክሪፕቶች። አንደኛው የዳዊት ተስፋዬ 9 ሞት ምንም ቃላት እንኳን ያላረምኩት ማለት ነው። እና እንደውም ምሳ ጋብዞኝ ነው አስተያየት ሊጠይቀኝ የነበረው። አርፈ ምሳውን ከፍለ ይሻላል። አንድ ነገር ያላልኩት ስክሪፕት የመጀመሪያው። ሁለተኛው ነው የዓለማየሁ ታደሰ የኔታ የሚለው ፊልም። የኔታ ኦኬ። እሱ እንደውም በስልክ ነው የሆነ ጠዋት ነገር ሰጠኝ፣ ከሰዓት አንብቤ በስልክ አርፈ ስራው በቃ ምንም የሚነካካ። እንደውም ዓለማየሁን እስከዛሬ ይቅር አልለውም በአንድ ጉዳይ ማለት ነው። የመጨረሻው በጣም የምወደውን ሲን ቀይሮታል በላይ። እኔ በጣም የወደድኩት እንደውም ትልቅ በቃ
የዓለማየሁን የጽሁፍ ችሎታ ያየሁበት ነገር እንግዲህ ክፉ መካሪ ይምከረው ምናምን ቀይሮታል ያንና ሁለተኛው እንከን የለሽ ስክሪፕት ያለማየሁ ሶስተኛው ያንተ ራሴም የሰራሁበት ታስታውሳለህ እኮ እንደውም ስሙን ርዕሱ ላይ እንኳን የሆነ ምናምን ነገር የሆነ እንደው የተሻለ ያለ ምናምን ብናገኝ እያልክ ጥቁር ናት ጥቁር እንግዳ እና አሪፍ ልክ ቲንክ በጣም ማለት ይሄንን ካንተ ማግኘት በጣም ትልቅ ነገር ነው። ወዳጅ ነን ምናምን ቤተሰብ ነን፣ ግን እውነት ለመናገር ፊልም ላይ የፊልም ስክሪፕት ላይ ስቶሪ ላይ ምናምን በጣም የመራችሁን ሊድ ያደረጋችሁን አቅጣጫ የሰጣችሁን እናንተ ነበራችሁ። የወንዶች ጉዳይ አይ ቲንክ ለኔ በቃ ከልብ የተጻፈ ምንም ሰው የሚሸቱ ካራክተሮች ኑሯቸውን ሲኖሩ የምታየው ምናምን በቃ በጣም ናቹራል የሆነ እንዲህ ፍስስ የሚል እኮ ስራ ነው አይደለም። የማልወደው ነገር ምንድነው መሰለ ስክሪፕት ላይ የሆነ በቃ የሆነ ፊልም ለማስመሰል ካራክተሩን የሆነ መከራ ውስጥ ይከቱታል ምናምን። ይሄ መነሻቸውን ኢንስፓይሬሽናቸውን ከየት እንዳገኙት አውቀዋለሁ። በቃ ልክ እንዳየሁት በቃ እንዳለ ተክለ ሃይማኖትና መርካቶ ጣራ ለጣራ እየተከታተተ ምናምን የሚሄድ ሰውዬ ምናምን ስለልኝ በጣም አዲስ ነገር ልንጀምር ነው ምን አይደለም። የት ነው እዚህ የምትከታተተው? የለም እኮ እንደዛ እና እንደ ጃነርም እንደ ዘውግም እንደዚህ አይነት በጣም ነገር እንደዚህ ስክን ያለ እና ሂውመር ደግሞ ደስ ይለኛል። ለዛ እንትኑ ላይ ለዛ ቀላል ነገር ነው ብዬ አላስብም። ለዛ ሂውመር መፍጠር የሚችሉ ሰዎች ሁለት ስቴፕ የሚያስቡ ሰዎች ናቸው። መጀመሪያ ጉዳዩን ያዩታል፣ የጉዳዩን መራርነት ይረዳሉ። እሱን በሳቅ እኮ ማቅረብ ማለት ነው አይደለ? በነገራችን ትራጀዲ ማድረግ ትችላለህ፣ ኮሜዲ ማድረግ ትችላለህ። አንድ ትራጀዲው በቃ ይመጣል እኮ ትራጀዲው ህይወቱን ምን ታሳየው ይመጣል። አዛ ላይ አሁን ቀልድ መፍጠር ሌላ ሁለተኛ ደግሞ ተጨማሪ ተሰጥኦ ይጠይቃል ብዬ አስባለሁ። እንትን ሂውመር ያለ ተሰጥኦ ሊሆን አይችልም። በግድ እነዛን ዋዛ ነገሮች እነዛን ቀልድ ነገሮች ልትፈጥር አትችልም። ስለዚህ አሁን የጥቁር እንግዳም እንደዛው ነው ማለት በጣም ሲምፕል ሐሳብ ነው። አይ ቲንክ እንደውም አይታችሁት ተከተክቱኛላችሁ አይነት ነገር ብዬ ነበር። ነው እሱማ አንተም አንገትህን እኮ ለሰይፍ አዘጋጅተህ የመጣኸው ደንደና አድርጌ። የሚገርምህ እኮ ድርብ ወርቅ ነች። ከዛ ደግሞ መኮንታው አለ። የሚገርምህ የኃይሉ ዲሳሳ ካራክተር መወደዱ የልጅቷ አባት አንተ የኔ ልጅ ነህ አንተ የኔ ነህ ምናምን የሚለው ሰውዬ ሰው ያነሳዋል። እንትን ላይ አየሁት ቲክቶክ ላይ አየሁት። ሰውዬው በራሱ አስቂ ነው ነፍሱን ይማርና በራሱ አስቂ ነው። ደግሞ በቃ እንደዛ ነው ገብቷል። አሁን ሰውዬው ምንም ከብር ውጪ ምንም የሚያስበው ነገር የለው። እንትን እኮ ገበያ እኮ ነው የታየው። ልጁን ሳይሆን እንደ አንተ ነው ብሎ ሊፎሽሮ እኮ ነው እና እነዛን ሂወሮች ለምሳሌ አሁን መኮንን ምን አለ መሰለህ መኮንን ላካ ሰጠሁትና በጣም ወዳጄ ስለሆነ እንኳን ጻፍክ እንጂ አንተ እሰራዋለሁ አለ። አዎ ተሰራዋለህ። እሱማ መቼም ነው እንትን ግን ይኸው መጀመሪያ ምናምን እሺ አለ። በቃ ወድጄዋለሁ አለ። በነጋታው ያለበትን ቢዝነስ ስለማቅ እንዳላለበበው ገብቶኛል። እሺ አስተያየት ምናምን ስለው አይ በጣም በቃ ስንገናኝ በደንብ እናወራለን ብሎ በኋላ በሳምንቱ ነው ምናምን እንዴ ምንድነው እንደዚህ እኮ በጣም ምናምን ብሎ መጣ። በጣም በደስታ ነው እንትን ያደረገው። የመጀመሪያ ሙከራ የነበረ ግን ማለት የጽሁፍ ሙከራ አይደለም። ምናልባት አደባባይ የወጣ ስራ ከህዝብም ምላሽ የተገኘበት ምናምን ነው እና አሪፍ ጥሩ ኤክስፒሪየንስ ነበር። መኮንታው እዛ ላይ ማረሰው ነገር አድርጓል። አንተ ያኔ ቢዚ ነህ እንግዲህ ላታስተውል ትችል ይሆናል። ብቻ እዛ አንድ ቤት ውስጥ 12 ቀን ነገር ቆይተናል። የነ መኮንን የራሱ ቤት ማለት ነው። ከዛ መኮንታው ያው ጠዋት ጋዜጣ
ያነባል አሁን ከዛ እንግዲህ ወደ ቀልዱ ይገባል። የለመድነው አልሁላችን የሚያስለመደንና ምን አለ ልክ ውሃ እዛ ጋር ነበረ እንጀምረውና ውሃውን ከፍተን ልክ አንዳንድ እንደቀመስን እንግባ ወደ ስራ ሲባል ቁጭ አድርገነው እንገባል። ከዛ አሁን በ30 ደቂቃ በ40 ደቂቃ ውስጥ የሆነ ሲን ደግሞ ያልቅና ቁጭ ስንል ውሃችን ይጠፋል። እዛ እንደገና ሌላ ውሃ ደግሞ እና መኮንቶ እንዲህ ብሎ አየንና እናንተ የቧንቧ ውሃ ጠጥታችሁ አይደል ያደጋችሁት ሁላችሁ እና ይሄ ሁሉ ውስጥ ይጀምራችሁ የተዋችሁት ለምን ነው የቧንቧ ውሃ ማንጠጣው ለምንድን ነው የምናከስራችሁ ነው የእውነት ወቅሶን ሁላችን በጣም እንዳለ አንዳንድ ዕቃ አስቀመጥንና የራሳችንን ከዛ ቤት እስክንወጣ ድረስ ታስታውስ ከሆነ የቧንቧ የመኮንን ማስታወሻ እንዴ በጣም ከስብዕና ጋር መኮንታው ይኸውልህ እኔ መኮንታው ለፍትህ ያለው እንትን በጣም ነው የሚያስደንቀኝ። በጣም ማለት የሰው ልጅ እኩልነት ላይ ያለው እንትን ስሜት የሆነ በሀብትም በምንም ከፍ ያልኩ ነኝ ብለህ ሌሎች ፕሮጀክቶችም ላይ ተገናኝተናል ሰርተናል። አዎ እና በጣም የሚያስቀኝ አሁን ለምሳሌ የሆኑ ፕሮዲውሰሮች ይመጡና ምናምን እኔና መኮንንን በቃ ተንከባክቦ አይነት ነገር ያደርጉና የሆነ ሰው ካሉ በቃ ያኔ ሄዷል። መኮንን ይጣላል ወይ ይጣላል ካልተስተካከለ ሄዷል ብድግ ብሎ ሄዷል። እና እንደዚህ አይነት ተፈጥሮ እኮ ነው ይሄ በጣም ውስጥ ያለ ነገር ነው እንጂ የሆነ ተመራም የምትመጣው አይደለም። የእውነቱን ተስማ የሆነ ፕሮግራሞች ላይ ተገናኝተን ይሄን ማመስገን የሚችል ሰው ነው መኮንን ማለት የሆነ ያገኘውን ነገር ጥሩ አድርጎ አጣጥሞ መጠቀም የሚችል ሰው ነው። ማመስገን ራሱ አንድ ጥያቄ ልጠይቅ። መቼም ያው የአክቲንግም የጽሁፍም ተሰጥኦ አለ። ግን እኔ ትወና የተሰራበት መንገድ እኔ የምገምተው አለ። እስቲ አንተ ንገረኝ መጀመሪያ። ትወናዬ አይ ቲንክ አሁን አንድ ቲያትር ሰራሁኝ የሚስት ያለ የሚል አይቼዋለሁ። የሚስት ያለን ሰራንና ጎረቤቶችን ጋበዝኩኝ፣ የአባቴን ጓደኞች ጋበዝኩኝ እና አዩትና ታምሬ ራሱን አየነው እኮ ሽበት ምናምንም ስለነበር የኔ አባት ሽበት አመቀ ነጭ ነበር ጸጉሩ። እሺ እና አይተው ሲወጡ እንዴ ከነ ድምጽ ከነ እንትን ታምሬ ራሱ ምናምን አሉ። ስለዚህ አይ ቲንክ ብዙሃን የትልቅ ሰው ካራክተር ሲጫወት አቶ ታምሬ በደንብ እንትና ማን ነው አያሙሌ ጨብራሪት መጣች በጣም ካራክተር እኮ ነው። የኔ አባት በጣም የተማረ ሰው ነው። ቲያትር ምናምን ልጅ ሆኜ ነው እኔ ቲያትር የምሄደው። አንደኛ ክፍል እያለሁ እኮ ቴዎድሮስን አይቻለሁ። እሱ ኢንፍሉዌንስ አለው በእርግጥ ግን ይኸውልህ በጣም ተቃራኒ ስለሆኑ እኮ ነው። አባቴ ይሉኝታ የሚባል ነገር የለውም። እሺ ፊት ለፊት ነው በቃ እና የሆነ ነገር ከቀባጠርክ ይነግርሃል፣ ምንም ችግር የለበትም። እናቴ ይሉኝታ አለባት አይደለም የሚባለው፣ ከይሉኝታ ነው የተሰራችው ራሱ። እና የሁለቱ እንትን በጣም ነው በቃ በጣም ኢንጆይ አደረገው ነበር። ትንሽ ከፍ ስል አንደርስታንድ ሳደርገው ምን ሆነ መሰለህ አንዴ እንደው ምን ያህል የይሉኝታው ልነግርህ እኮ ነው። ከውጪ አንድ ዘመድ ነገር መጣች 30 ምናምን ዓመት ጫገር ኖራ ምናምን በጣም ፖለቲካውን ሁሉ ምናምን የምታውቅ የሚመስላት ያው ሁኔታዋን ሳየው እንደዛ ነው። እና ግን የነገሩኝ በኋላ ምንድነው የምትሰሪው ስላት ለ20 ዓመት ዌትረስ ነበረች። ከዛ አሁን አንድ ትንሽዬ እንትን ከፍታለች በቃ የሆነው ከዛ ፖለቲካ መተንተን ጀመረች ማለት ነው። የኔ አባት ማለት ምክትል ሚኒስትር የነበረ ሰው ነው። ጓደኞቹ እንደዛ አሉ ተሰብስበዋል እኮ። ከዛ መለስን ማማት ተጀመረና እነሱ በቃ የደርግ ሰዎች ናቸው ምናምን ይላሉ። ከዛ ቆይ አልገባችሁም እኮ እናንተ ጋሽ ታምሬ አልገባችሁም። ይኸውላችሁ አሁን እኮ ሲአይኤ እኮ ነው ዋናው ነገር። አሁን መለስ አሁን እያስቸገረ ነው አይደለ? አሁን ማን መንግስቱ ኃይለማርያምን ዚምባብዌ ማን ያስቀመጠው ይመስላችኋል? ሲአይኤ እኮ ነው።
አሁን በቃ ሲያስቸግር ሲረብሽ መለስን ወደ ዚምባብዌ ይወስድና መንግስቱን ደግሞ እዚህ ያመጣዋል። ደመደመች ብላ ፖለቲካውን ተንትና ጨረሰች ማለት ነው። እሺ እና አቶ ታምሬ እንደዚህ ብሎ ነው ያያት ደደብ እና ተዋት እናት ያልኩ የምትገባበት ጠፍቷት በዚህ አትሶይ ትላለች ና ይሄ እኮ አንድ ቀን ሙሉ በቃ እድር ላይ ምናምን አሁን ይሄድ ነበር እሱ ከሞተ በኋላ አንድ ሰውዬ በቃ ዝም ብሎ የሚያወራ ሰውዬ አለ ነገርና ሲነግሩኝ ነው በፊት እድር ስብሰባ ላይ እንትን ይላል ያው አሁን ወደ ቁም ነገሩ ስንመጣ ሰውየው ተናግሮ እኮ ጨርሶ አሁን ቁም ነገር እናወራ በቃ ያው እንደምታውቁት እንትና ውሸታም ነው እንዴ ፋዘር ነው የሚለው ውሸታም ነው ዝም ብሎ ነው የሚቀባጥረው አሁን ወደ ዋናው እንትን እንሂድ አይመልስም ሰውየው ከመለሰ እንትን እንዴት ውሸታም እንደሆነ ፍርጥ አድርጎ ከነ ማስረጃው ስለሚ እና እድር ሄጄ ቁጭ ብዬ ሰውየው እንደቀደቃል ብድግ ብሎ ወይ ጎረቤቶች ጎን ያሉ ሰዎች ታምሬ ሞተላ ዛሬ አውራ ሆነ እና አባቴ ይሄኛው ነው እናቴ ደግሞ በጣም ልንተኛ ከመሆኗ የተነሳ ለምሳሌ አሁን ባሰማህም የሆነ ጥያቄ ጠይቀሃት ነርስ ናት እና ሲስተር እና የሆነ ታስቀኛለች ሲስተር መቼም አስቸገርኩሽ አይደል ምናምን ይሏታል ጥያቄ መሆኑ ብቻ ነው የሰማችው ወይ ፖዚቲቭ ነገር መመለስ ትላለች ነው ትላለች ቀስ ብዬ አንተ አስቸገርኩሽ እኮ ነው ያለችው ወይ እሱ አትናገርም ነበር እንደገና መከራው አንተ ልጅና በሁለቱ መካከል ያለው ነገር በጣም ድራማቲክ ነው እኔም ምልህ እሱን ነበር እኔም ያልኩት ሚኪ የተሰራው ከነዚህ ከሁለት ሰዎች ነው ምክንያቱም እዛ ብሉ ናይልም እያለን ብዙ ጊዜ እናወራ ነበር በተለይ ማዘር ሰው ያከሙ አብረው የሚያለቅሱ ጸበል ግማሹን በጸበል የሚሸኙት ምናምን ፋዘር ደግሞ የዚህ የጸዲቁ ታሪክ ፋዘር እኮ ዜና ይመጣል አይደለ ፍልስጤም እና እስራኤል ያው ሁሌ ጠብ ላይ ናቸው ፍልስጤሙ ኢየሩሳሌም ላይ ሲያፈነዳ እንደውች ቅድስት ሀገር ምን አርጊ የሚሏት ስለሆነ ታለቅሳለች ከዛ እስራኤልም አታርፍም ሄዳ በአውሮፕላን ድምጥማት ታጠፋለች የሆኑ አረብ እናቶች ያሉ ይወጣሉ ልጇን ገለውባት ሆኖ ምናምን ብላለሁ እና ፋዘር አንቺ ሴትዮ ለፍልስጤንም ለእስራኤልም አይለቀስም አንዱ መረጭና አልቅሽ ይላል አንዱ መረጭና አልቅሽ ለሁለቱም አልቀሰሽ እንዴት ይወዳል ምናምን ነው እና እሷ በቃ ይሄ ናት ፋዘር በጣም በቃ እንተኛ ከእንትን ሲቀየሩ ተብለው ከክሊኒክ ፎርማል ይሁን ካርድ ክፍል ምናምን ተባለ ጊዜ አይ ቲንክ ሳይኮሎጂካሊ ነው የምታከማቸው ይመስለኛል ገብቷል አሁን ለምሳሌ እትየቦጌ ሲመጡ ከእትየቦጌ ጋር የባላቸው የደበደባቸውን ያወራሉ ልጅ እንትን አንዱ ልጅ ነበር እሱም እንዳይን ጠፋብኝ ምናምን አንዱ አይኔ ምናምን ከእንትኑ ጋር ነው ከሕክምናው ጋር ማለት ነው እና እኔ ደግሞ ካርድ ክፍል እሰራለሁ ካርድ ክፍል አሁን ክረምት ሲሆን 30 ብር ደሞዝ አለኝ ካርድ ክፍል ቦር ነው ቦር 30 ብር ናት እሺ እና አንዱ ስራዬ ምንድነው ካርድ ማውጣት ምናምን እንዳለ ሆኖ ሌላው ስራዬ ሶፍት ማቅረብ ነው ለሁለቱም ስለሚላቀሱ እና ለሷም ለበሽተኛውም አይታርጋ ኧረ ተይ ብዬ ለሁለቱም ሶፍት አቀብዬ እወጣለሁ እና አይደለም ታለቃቀሳለች ምናምንና ሲወጡ ከመድኃኒቱ ከምናምኑ በላይ ሪሊፍ አግኝተው ነው የሚወጡት ተንፍሰው ይወጣሉ ከዛ ደግሞ ምን አላት መሰለ ጸበል መድባለች እንዳለ ባቴ ሎጂስቲክ ላይ ምናምን ስለሚሰራ ጀሪካን አለና ጀሪካኖቹ ታጥበው ምናምን የሆነ ሰው የሆነ ሹፌር የሆነ ቦታ ሄድኩ ካለ ጸበል ከዛ እንትን የሚባል ጸበል አንጣ ነው የምትለው መድባቸዋለች አሁን እንደ ሆድና እዚህ አካባቢ ላለው ምናምን ብላ ሚጣቅ ምናምን ጸበል አለ ከዛ ግንዳንሳ ማርያም ደግሞ ከአንገት በላይ ነው እንትና ምናምን ነው በሙሉ ተመድበዋል ጸበሎቹ ተመድበዋል እኔ በእንትና አውቃለሁ ሰውየው ወይ ሴትዮዋ ምን እንደታመመች አምጣ መባባለው ጸበል አውቃለሁ ልክ መድኃኒቱን ሰጣ ምናምን ከጨረሰች በኋላ ጸበል
ሚኪዬ ጌታዬ ምናምን ትልና ይኸውልህ እንትን ግንዳንሳ ማርያም የሚለው አለ አይደለ ከሱ ላይ ቀነሰ ምናምን ካለች ኦኬ ከአንገት በላይ ራስ ምታት ነው ያስቃያቸው ትላል። እሱን ከመድኃኒት ጋር ትሰጣቸዋለች። እንደው አይጣረስም ሲስተርዬ ምናምን እና እንትኑን አትክልቱንስ ፍቱንስ መድኃኒት ይሆን ያለው እግዚአብሔር አይደለም? ጸበሉንስ ያደረገው እግዚአብሔር አይደለም? ሁለቱም እኮ እግዚአብሔር እንትን በፍስ ከፈለግሽ በመድኃኒት በጸበሉ ዋጩ የሚባል ነገር የለም እና የሆነ አይነት እምነት ስለምሰጣቸው ሲሪየስሊ ነው ማለት ከሁለት ወይ ከሶስት ከአራት ቀን በኋላ ሊያመሰግኑ ይመጣሉ። አንዱ እንደውም ሰልፍ እሱ ነው እንደው እግዚአብሔር ጆን ምናምን ነው። እና አቶ ታምሬ ደግሞ በቃ እንትን ማድረግ ፈለገ። ይሄ ፎርማል ምንድነው እዚህ እንደ እንትን አንዴ ጸበል አንዴ ምናምን ታረጊ ምናምን አለ። ዶክተር አመጣ ቀጠረ። እንቺ ነርስ ነች እዛ ነርስ ክፍል ዶክተሩ ያዘዘው አንቺ ትታለሽ አለሽ ማለት መለስተኛ አመጽ ተፈጠረ ሰፈር ውስጥ። አሁን የካርዱን ብር ነው አይደል የፈለጉት ጋሽ ታምሬ? እኮ እንከፍላለን እኮ ግን ሲስተሪውን አይቻልም አለ። በቃ እንትን አቆመ። ከዚህ ነው ወደዚህ የሚሄደው አለ። ከዛ እንትን እሺ በቃ ዳብሱን ይላሉ ሲስተር ይዳብሱን ነው። እና ኮንሰርት ለምሳሌ አሁን እናቶቹ ጋር ብቻ እኮ አይደለም አሁን ወጣቶቹ ለምሳሌ የኛን ጊዜ ያ ጊዜ ድብድብ አለ ምናምን ይሄ በቡድን ምናምን ይደባደቡት ነገር አለ ተፈልጦ ይመጣል ምናምን እና እንትን ነው እንዲህ ተተርክኩ እንዲህ የሰፋች እያለቀሰች ነው። እናቱን ታውቃለች። አንደኛ በነፃ ነው የሚታከመው እንደዚህ አደጋ ከደረሰበት ብር የለኝም ብሎ እንዳይቀር በነፃ ነው የሚታከመው። ያገኘ ጊዜ ነው የሚያመጣው። እና የሰፋች እንትን ብሎ ያለች አንተ ትሞትልሃለች በቃ ትገላገለዋለች ምናምን ያለ እሷን ፈርቶ እንደው አንድ ልጨምርልህ ቀጥታ እኔን የጠቀመኝን ነገር ልነግርህ። ለምሳሌ 83 ኢህአዴግ ሲገባ ከኤርትራ ተፈናቅሎ የመጡ ነበሩ። መጥተው እኛ ሰፈር ጋር ቀበሌ ነው የሰፈሩት። ቀበሌ ውስጥ የላስቲክ ምናምን እንዳስጥለው ማለት ትንሽ ልጆች ናቸው ያኔ በእኛ እድሜ ነበሩ ምናምን። ለእናቶቹና ለልጆቹ ሕክምና በነፃ ነው እኛ ቤት ታድለው እንትን ታረግና ሕክምና በነፃ ነው። አቶ ታምሬ በቃ ወይ እንጆል ዋል ምን ይላል ሰው ታውጥላለች በቃ አሁን ሰፈርም የሆነ ማህበር ምናምን ሲሆን እነዚህ ልጆች ትንሽ ልጆች ናቸው ነገ ያድጋሉ ትልቅ ይሆናሉ። ማሳየት አለብን ፍቅር ማሳየት መርዳት አለብን ምናምን ትላለች ታስተባብራለች ምናምን ነገርና ስንት አመት ኖሩ መሰለ እዛ ቀበሌ ውስጥ ከ12 አመት በላይ ኖሩ። ስለዚህ 10 አመት የነበረ ልጅ ያኔ 20 አመት ነው ማለት ነው። እኔ ዩኒቨርሲቲ ላይብረሪ አምሽቼ ወደ ቤት መጣላለሁ አንድ ቀን። ከዛ ካፌ ተዘግቶብኝ ላይብረሪ ቆየሁኝና ሳስበው ቤት ገብቼ በበላ ይሻለኛል ራቡን አልችሎም ብዬ ሄድኩ ቤት። በዛ በኩል ነው ማለት ነው። ብቻ ከሆነ ከጉርጓድ ውስጥ ላጥ አለው አደረጉ እንዴ ያደረጉ እና አንዱ የሲስተር ልጅ ነው ልቀቁ ሲስተር ልጅ ነው ጩቤ አውጥቶ ያስፈራራኝ ነገር። ይሄን ነገር ሲስተር ቢሰሙ ዋና ሙከራው እኮ አዎ ሆዴን ነው ዘረግፈው በገዛ እናትም አልነግራትም ዋናው ልቀቁኝ። ይሄን ነገር ሲስተር ከሰሙ ንግረናል አልነቀም ምናምን የምርም አልተናገርኩም ፈራውኝ። አይ ያየችው ነገር እንደዛ አሁን እንደ ሶሳይቲ ስታስበው ራቅ አርጋታይ ነበር እሷና እና የሁለቱ የፋዘርስ እዚህ ማለት ጻድቅ ይቆርሳሉ ምናምን ያው እግዚአብሔር ያምናሉ ሶሳይቲ ኮርሳ ዲያቆን ነበር እኮ ድሮ እንጂ መሀል ላይ ኮንትሮ ነው ኮሚኒስት ሆኖ ነው። አዎ አለ ኮሚኒስትነቱ ደግሞ ከልቡ ነው ማለት ከውስጡ ነው። ስለ ኮሚኒዝም እኮ ከስለ ሰው ልጅ እኩልነት ምናምን አለ እንትን የሚለው በጣም ፌር ሰው ነው የኔ አባት። ምንም ችግር የለበትም። እኔንና አንተን እኩል አውቆን ለኔ በፍጹም ፌቨር አያደርግም ማለት እኔ ልጅ ሆኜ በፍጹም ፌቨር አያደርግም። እንደዚህ አይነት ነውና ግን ችግሩ ምንድነው አሁን በቃ ኢትዮጵያን በጣም ይወዳል ወያኔ ይላል። ላበሽቆ ስፈልግ አይ እንግዲህ አሸንፏችሁ ነው ይሄ ራሱ እኮ ያኔ
ክርክር ላይ እንደዛ ነው በቃ ላበሽቆ አይ ግን አንቀጽ 39 ላይ መነጋገር አለብን አባቱ ነው ማለት ብንነጋገር እኮ ላሳምንህ ይችላል አንተ ትንሽ ዲሞክራሲያዊ ነገር ስለማይመለከት ስለማይገባ ነው እንጂ ምን ያው አወራሩ ራሱ ያው ራሱ ነው ምናምን ነው የሚሉ እነሱ እኮ ሾመውታል ሁሉ ከገቡ በኋላ 6 ወር ታሰረ ከዛ እኮ መልሰውታል ወደ ስራው እና ዳቦ ምናምን አሁን ሲቆርስ ጻዲቅ ምናምን ይቆርሳል በቃ በግዕዝ ነው የምትለው በቤተልሔም ተፈጽዮ ይለና ሀገራችንን ነው መጀመሪያ ሀገራችንን ንፋሱን ዝናቡን ይስጣት አዝመራውን የተሳካ ያድርገው ይሄን ወያኔ የተባለ መሽገር ከላ አንተው ላይ ሁሉ ቢላውን እንዲያውቁ የተባለ መሽገር ከላዋላ ባንዲራ ጨርቅ ነው አይበል አሁን ባለፈው እንትን ሄዶ ማአረዳ ፖይንት ዛሬ ዳቦ አይደል በህግ አምላክ ዳቦ ይቁረስ ፖለቲካ አልፈልግም ምናምን ትላለችና እንትን ብሎ ያለ ነው ዳቦን ሁሉ ቢቆርሰውና አሁን የሆኑ ካራክተሮች ላይ የሁለቱ የተቃራኒ እንትኖች አይደሉ አንዳንዴ የሆነ ለዛ የሚያመጣው እኮ በጣም ተቃርኖ ውስጥ ያሉ ነገሮች ሲሆኑ ነው እና እሷ ነገር በጣም ከነሱ ነው እኔ በቃ ሁሉ ጊዜ ታወራኝ ስለነበር አይ ሚኪን የሰራው የነሱ ያው ሁላችንም አለን በማወቅም ባለማወቅም የተገነባንበት ነገር አለ ግን ያንተ የሚታየው ነው ስላገኘው ወንዶች ጉዳይ ቁጥር 2 ላይ ካስት አድርጌ ነበር የአክቲንግ እና ስክሪፕት ራይቲንግ ስልጠና ልትሰጥ የሆነ ጫካ ገብታል አዎ ልክ ነህ ከዛ በሱ የተነሳ የታወቀው የዛ ከተማ ደራሲ ተዋናይ አንድ ተዋናይና አንድ ሳጥን ሙሉ ስክሪፕት ያለው ደራሲና አንድ ደግሞ ተዋናይ ነበር እሱ ብቻ የሚያለቅሰው እንዴት ነበር እሱ ስልጠና ልንሰጥ እንትናልና ሁሉም ያው አንድ የትምህርት ቤት ውስጥ ነው የምናሰለጥነው እና አንዱ ብቻውን አንድ ዴስክ ብቻውን ተቀምጧል ሌላው የሁለቱም ሶስትም ቁጭ ብለዋል እሺ እንደዚህ ብሎ ነው ነው የሚማረው ማለት ነው ነገር ብሎ ከዛ በቃ ወራኝ ስክሪፕት ራይቲንግ ምናምን እንዴት ነው የሚጻፈው ምናምን ማነው ስክሪፕት ጽፋላችሁ ምናምን ሁሉ እንዴ እንትና ባንድ ድምጽ እኔ ያለ የለም በቃ ሳጥን ሙሉ ነው ያለው በቃ እንግዲህ እንድንማርበት ምን አይነት ይሻላችኋል ኮሜዲ ትራጀዲ ነው አለ በየአይነቱ አለ ጥሩ ነው መጽሐፉ ነው ግን አንድ ማሳየት የፈለኩት ነገር ምንድን ነበር መሰለህ ደራሲ ትሁት መሆን አለበት ትሁት ነሽ እንደዚህ ብሎ መጨበጥ ምናምን እያልኩ አይደለም በቃ ደርሼ በቅቻለሁ ማለት የለበትም አይደለ አዲስ ነገር አለ ሁሉ የምትፈልገው ስለዚህ የሆነ ዝግት ካደረክ አዲስ ነገር ከየት ይመጣልሃል ሁሉ ነገር የምታከመሰለው እና እሷኛው መንፈስ አልወደድኳትም ነበርና ኦኬ አልኩኝ እንዳዘጋጅልን አልኩት እንደ 10 ቀን ሰጠዋቸው ኮርስ ከዛ የሱን ስክሪፕት ወሰድኩኝና በፎቶኮፒ አባዛውኝና እስቲ ካሁን ከተማራችሁት አንፃር ገምግሙና ሰጡኛላችሁ አልኳቸው ሁሉም ማታውን አነበበና ጧት አይ ላንተ አንሰጥም ለራሱ ነው እንመለስ ሸውደህናል መስሎኝ ስትጫወትብን ነበር ለካ ነው ወለስልኝ እንድሉንም ላያገኙ ይችላሉ ነበር አይ የሚያነቡበት እኮ ማለት ኤግዛክትሊ ወይስ ትንሽ አወቁና እኛ ሙያ ጋር ያለች እንትላለች አይደለ እንዲች የምታረገን ነገር እሷኛዋ ነገር ናት አስፈርታቸው ለካ በቃ ተቀብሎ ቁጭ ብለዋል አሪፍ ደራሲ ቢሆን ደስ ይለኛል ባይ ዘ ወይ ጥሩ ጸሐፊ ወጥቶታል ከዛ በኋላ ስክሪፕቶች ይልክልኛል ኮሜንት አደረግለት ነበር መልስለት ነበር ምናምንና በጣም አሪፍ ጸሐፊ ወጥቶታል ያስ ቤስት አክተሩ ሶስት ቡና እንደወረደ የሚሄድ ነው ይካውጋ እሺ